ቅዱስ ቁርባን ሁሌ ቶሎ በተቀበልን ቁጥር በመንፈሳዊ ሕይወታችን እያደግን እንሄዳለን። ቅዱስ ቁርባን ካልተቀበልን ቀንጭረን እንቀራለን። አብዛኞቻችን ቀንጭረን እንቀራለን ቅዱስ ቁርባን ስለማንቀበል ባይዚ አብዛኞቻችን አሁን በመንፈሳዊ ሕይወታችን የቀነጨርን እንትን አይደል ቃሉ ጥሩ ካልሆነ ባላቅም ግን በሚያሳዝን ሁኔታ አሁን ላይ በቃ የሆነ የ20 ምናምን ዓመት ምናምን ቅዱሳን ሆነን መገኘት ሲኖርብን በጣም ክርስቶስን የምንመስል የሚያስደንቅ ሕይወት ያለን ሰዎች ሆነን መገኘት ሲኖርብን ግን እኛ ምንም ከአሕዛብ የሚለይ ነገርም የለም። እውነቱን ለመናገር ምንም ሰው አይቶ ይሄ ክርስቲያን ምናምን ራሱ አይለን የተለየ ነገር አለን። አሁን ስንታይ ራሱ በጌታ ጭራሽ አንዳንዴ አንብስም እንደው እና ስለዛ ሰው አይቶ አስበው ከአሕዛብ እንኳን ካልተለየ በጣም የሚደብረው ክርስቶስን ዝሙት ውስጥ ያልተገባ አይነት ዘፈን ውስጥ ያልተገባ አይነት ዘፈን ውስጥ ልክ መጽሐፍ ቅዱስ ባለው አይነት ዘፈን ማለት ነው። ሌሊቱም ሙሉ እየተዳራ የምታድርበት አይነት ፓርቲዎች ልክ እንደዚህ አይነቶችን ነው በዚህ ዘፈን የሚለው መጽሐፍ ቅዱስ። እንደዚህ አይነት ነገር ውስጥ ስትታይ ዝሙት ውስጥ ብቻ ስትታይ ምቀኝነት ውስጥ ብቻ ስትታይ ተንኮል ውስጥ ብቻ ስትታይ በልብ ላይ የሆነ ዝም ብለህ አንዳንዴ የአምልኮ መልክ ኑሮን ኃይሉን እስክንክለው ድረስ የምንሆን ሰዎች እግዚአብሔር የምርም በልባችን ላይ ሳይኖር ሲቀር ምንም እግዚአብሔር ልባችን ላይ እናስበው አንደበታችን ላይ ያለ እንደው እግዚአብሔር እንላለን ልባችን ላይ እግዚአብሔር እየጠፋ ሲል በቃ እንደዚህ አይነት ሲሆን በጣም አስቸጋሪ ነው። ከአሕዛብ አንለይም ማለት ነው። እና ፕሊዝ ቅዱስ ቁርባን በጣም ይታሰብበት። ቅዱስ ቁርባን በጣም በህይወታችን ውስጥ በጣም እንደ ቀልድ ያጣነው ነገር ቅዱስ ቁርባን ነው። በጣም ሳናስበው ጥፍት ያለ ነገር ቅዱስ ቁርባን። ሕፃን እያለ ትቆርባለህ፣ ከዛ በኋላ ወፍ በጣም አስቸጋሪ ነው። እና የቅዱስ ቁርባን ህይወት በጣም መመለስ አለበት። ያኔ አስባችሁታል? ሰው አሁን ማለት ከቅዱስ ሚስጥር ቶሎ የሚካፈል ሰው በኃጢአት መቼስ የምወደቀቱ በጣም ማለት ያው ቀን በቀላሉ እንደዚህ በኃጢአት ዝም ብሎ እንደዚህ አይወድቅም። ኦፍኮርስ አቅም ቅዱስ ቁርባን ስለሚሰጠው ማለት ነው። ሊወድቅ ይችላል። ኦፍኮርስ በኃጢአት ምንም ግልጽ ነው። በኃጢአት ሊወድቅ ይችላል። ቢወድቅም ይነሳል። ቶሎ ንስሐ ይገባል። እየተባለ ቀስ እያሉ ማደግ ነው። ግን ቢያንስ ግን በጣም ነውረኛ የሆነ ነገር ግን ውስጥ ግን ኢንቮልቭ አያደርግም፣ አይገባም። አስባችሁታል? ኢትዮጵያ ውስጥ ያለውን ጠቅላላ ክርስቲያን ጠቅላላ ኦርቶዶክስ ቆራቢ ብቻ ቢሆን እንዴ ሌላው አምላንም እኮ ያሉት እንተና ቤተክርስቲያናት እኮ ጠቅላላ ቆራቢ እኮ ናቸው። በጣም እኛ ሀገር እኮ በጣም የምናሳዝነው መብራን በስመ አብ ቤተክርስቲያን በጣም ትልቅ የቤት ስራ እኮ ያለባት ቤተክርስቲያናችን በጣም ትልቅ የቤት ስራ ቤተክርስቲያን ሲባል እኛም ጭምር ማለት ነው። በጣም ትልቅ የቤት ስራ ያለብን የኢትዮጵያ ቤተክርስቲያን የማታቆርብ ልጆቿን የማታቆርብ ወጣት ልጆቿን የማታቆርብ እንዳትባልብን ቤተክርስቲያናችን በጣም ቅዱስ ቁርባንን በደንብ ልናስብበት ይገባልና ይሄ ሁሉ ኢትዮጵያ ውስጥ ያለ ክርስቲያን ቢቆርብ ለምሳሌ እየቆረበ የሚሆኑ በየሳምንቱ እየደሚቆርብ ወይ እንደው በየ15 ቀኑ የሚሆን ብቻ በቻለው አቅም ግን ቶሎ የሚቆርብ ቢሆን ንስሐ እየገባ የሚቆርብ ቢሆን ኧረ በስመ አብ አስባችሁታል እንዴ? ኧረ ማለት ሀገሪቷ ላይ ራሱ የሚፈጠሩ ነገር አስቡት። በጣም የሚደንቅ ነገር ነው የሚፈጠረውና